ስሜ መምህር ናትናኤል አለማየሁ እባላለሁ። ለሃይማኖታዊ ትምህርት እውቀቴ መነሻዬም መድረሻዬም በአይነ ስጋ ላያት ዙሪያዋ በገደል ተከቦ መሃሏ በእጽዋት አሸብርቆ ብዙ መናንያንና ለተመለከታት ደግሞ በመንፈስ ቅዱስ ታጥራ በእግዚአብሔር ቸርነት ዘወትር የምትገበኝ በቅድስት በዳግማዊት ኢየሩሳሌም በደብረ ሊባኖስ ነውና ትምህርትም የጀመርኩትም አሁን ካለውበት እውቀት ደረጃም የደረስኩት ከዛው ነው እና በዛ በገዳም ውስጥ ያሉ ሁሉ መምህራን ግማሾቹ በእውቀት ወልደውኛል፣ ሌሎቹም ደግሞ ለኔ በስጋዊም ሆነ በመንፈሳዊ በሚያስፈልገኝ ነገር በእገዛ ወልደውኛልና እዛ ያሉ አበው መነኮሳት መምህራኑ ለኔ ባለውለታዎች ናቸው እና መምህር ናትናኤል እባላለሁ። ያው መጻሕፍተ ሊቃውንትን ከጨረስኩ በኋላ በዚህ ስም መጠራት አለብህ ብለው በእሳቸው ፈቃድ በደብዳቤ አጽድቀውልኝ ይህን ስም እየተጠራሁበት ነውና ያው አገልግሎቴ ነገሩ ነገረ እግዚአብሔር ነው እና ነገረ እግዚአብሔርን ማወቅ የምንችለው ደግሞ በእግዚአብሔር ነው። ስለሱ እሱን በእርሱ እናውቃለን፣ ከሱ ተነስተን እርሱ እንጓዛለን። እንኳንስ የእግዚአብሔርን ነገርና መጽሐፍ ላይ ያሉትን ምስጢራትን ቀርቶ ማንኛውንም የተጻፈውን መጽሐፍ ግድ ነው እና እዚህ ላይም ወደዚህ ሀሳብ ከመግባታችን አስቀድሞ እግዚአብሔርን ለማወቅ እሱን ለመረዳትና መጻሕፍቱን ለማወቅ ለመጠንቀቅ አበው ሲነግሩን ሲያስተምሩን 5 ነገሮች ያስፈልጋሉ ይላሉ። በመጀመሪያ ሃይማኖት ግዴታ ነው። ሃይማኖት ያለውና ሃይማኖት የሌለው ሰው ስለ መጻሕፍትና ስለ እግዚአብሔር ሲነገረው እኩል አይረዳም። ሐሰሶ ሎቱስ አልቦ ዘይታሰሶ መንፈስ ቅዱስን የተላበሰ ሰው ሁሉን ይመረምራል፣ እሱን የሚመረምረው የለም ብሏል። ይሄንን መንፈስ ቅዱስን መላበስና ማግኘት የምንችለው ደግሞ በሃይማኖት ነው። ስለዚህ የመጀመሪያው ይሄንን ሐሳብ ለመረዳት ይሄንን ምስጢር ለማወቅ መሳሪያችን ኃይላችን ሃይማኖት ነው ማለት ነው። ቅዱሳን አባቶቻችንም ሃይማኖት ስለያዙ እሱን ስላመኑ ስለሱ እሱ ይገልጽላቸዋል። ጸሎት ከእግዚአብሔር ጋር መነጋገሪያችን ቋንቋ ስለሆነ እስመ እመንገሌሃ ይሳተፍ ልቦናም ስለ እግዚአብሔር፣ በጸሎት ምክንያት ከእግዚአብሔር ጋር ልቦናችን አንድ ይሆናል ይዋሃዳል ይላል። በጸሎት ጋር ከእሱ ጋር ስንዋሃድ ደግሞ እሱን እናውቀዋለን። ምንኛ ላይ ጸሎት ያስፈልጋል። ጸሎት ያልያዘ ሃይማኖት የሌለው ሰው ስለ እግዚአብሔር እናገራለሁ አቀርባለሁ ቢል በራሱ ሐሳቤ ነው እንጂ እውነታውን ሊያውቅና ሊረዳ አይችልም። ያለው ህሊና ልቡና ያስፈልጋል። ቅዱስ ዮሐንስ ናጥሪ እንከ በሁሉ ጊዜ ልበ ንጹሕ ወፈድፋደ ሰው በተናገረ ነገራት እግዚአብሔር ይላል በዚህ በድርሳኑ ላይና መላለስ ስንናገርም እውነቱን እንናገር። ነገር ግን ከዛ ይበልጥ ደግሞ ስለ እግዚአብሔር ስንናገር በንጹህ ልቡና በንጹህ አስተሳሰብ ነው መሆን ያለበት ይላል እና 3ኛ ደረጃ ላይ ግዴታ ንጽህና ያስፈልጋል። ቅዱሳን አባቶቻችንም በንጽህና ነው እሱን ያዩት። አባ ሕርያቆስ ሶበሰ ለሊከ ፈቀድከ ከመ ንክስት ለከ አእምሮ እግዚአብሔር አው ለሊከ፣ እኛ ስለ እግዚአብሔር እንድንገልጽልህ ከፈለክ አንተም ማወቅ ከፈለክ ሂድግ ግብረ ዘሥጋ፣ አስተሳሰብን ስጋዊ ጠባይን ከራስህ ለየው፣ ከምድራዊ አስተሳሰብ ውጣ። ምክንያቱም እግዚአብሔር አለ፣ እግዚአብሔር ኖረ፣ ይኖራል፣ ተወልዷል፣ ወልዷል ስንል በዚህ በስጋዊ እሳቤ የሚታሰብ አይደለም፣ በዚህ የሚታወቅ አይደለም። አእምር የዘመናትን መለዋወጡን እስኪ በመጀመሪያ መርምረው እያለ ይናገራል። ከዚህ በኋላ ከፍ በል ህሊናህ ወደ ሰማይ አውጣው ይላል። ከዛ በኋላ መላእክትን ታያለ። የመላእክትን አንዱ ባንድጋቸው ንጽህናቸውን በዛ ልዕልና መኖራቸውን ያንን ጠንቅቀ ታውቃለህ ወይ? ምክንያቱም ከነፋስ ነፍስ ከነፍስ መላእክት ከመላእክት እግዚአብሔር ይረቃል። በኋላ በአራተኛ ላይ ደግሞ የሚያስፈልገን ነገር ቸርነት ነው። ዘኢይትነገር ወዘኢይትረከብ የሐድር በኀበ ሄራን ወይትከሰት በኀቤሆሙ በኀበ አፍቀርዎ። እግዚአብሔር አምላክ የማይመረመረው የማይዳሰሰው አምላክ በእነዚህ በደጋጎቹ አምላኮች ሰዎች ውስጥ ያድራል ይላል። ምክንያቱም ሚስጥሩን የሚሰጠን እኛ ስንሰጥ ነው። ቸር መሆን ማለት መስጠት አንችልምና እንዲህ ያለው ሰው የእግዚአብሔርን ሊያውቅ ሊነግረን ይችላል፣ እግዚአብሔርም ለሱ ሊገለጽ ይችላል ማለት ነው። በ5ኛ ደረጃ ትምህርት ያስፈልጋል። ምክንያቱም ሐዋርያው ቅዱስ ጳውሎስ ወንጌላችን ክዱን ነው፣
የተከደነ ነው። የተከደነው ደግሞ ለማያምኑ ሰዎች ነው። ቢያምኑም እንኳን በዛ ውስጥ ቁጭ ብለው ነገራተ እግዚአብሔርን ከአበው ከቤተ ክርስቲያን ሊማሩና ሊያውቁ ይችላል። ናገረው ስለሱ የምናወራው እሱ በፈቀደልን መጠን ነውና የቅዱሳን አባቶቻችን አምላክ ይርዳንና ወልድ ኢየሱስ ክርስቶስ ሰው ከመሆኑ ስጋ ከመልበሱ አስቀድሞ ከባህሪ አባቱ ጋርና ከባህሪ መንፈስ ቅዱስ ጋር እንዴት ይኖር ነበር ለሚለው ጥያቄ መልሱ ዛሬ እንደሚኖረው ይኖራል ነው። ምክንያቱም ብዙ ሰዎች እየተሳሳቱ ያሉት ክርስቶስ ሰው ከሆነ በኋላ ከትናንት ማንነቱ ከቅድመ ስጋዊ ማንነቱ የተለየ ባህሪ ያለው የተለየ ግብር ያለው የተለየ አካል ያለው የተለየ ስም ያለው ይመስሎናል። እስመ ኢየሱስ ክርስቶስ ዘተማልም ወዮም ወክም መስቀላለም ክርስቶስ እኛ የምናመልከው አምላክ አብ ልቡ መንፈስ ቅዱስ ሕይወቱ የሆነ እሱም ደግሞ ለአብ ቃል ለመንፈስ ቅዱስም ቃል የሆነ ትናንት የነበረ ዛሬ ያለ ለወደፊት የሚኖር ነው ይለናል። ነገር ግን ሰው ከመሆኑ አስቀድሞ እንዴት ይኖር ነበር ህልውናው ከተባለ ህልውናው ላይ 3 ቃላት ይነሳሉ። መኖር፣ መኖሪያ፣ አኗኗር። መኖር ለሚለው የእግዚአብሔር መነሻ መድረሻም የለውም። ምክንያቱም በባህሪ አባቱ በአብ በሱ በወልድ በመንፈስ ቅዱስ ሕይወትነት አንድ አምላክ አንድ ፈጣሪ አንድ እግዚአብሔር ተብለው ይመለካሉ ለዘላለም። እንዲሁም ጸንቶ ነው አይደለም። ቅድመ ዓለም ወልዶታል። ሲወልደው ደግሞ አይቀድመውም። ከሱ ልጁም ሲወለዳል አያንስም። ለዳህራዊ ልደቱ እናት ቦታ ዘመን አስፈልጎታል። ለቀዳማዊ ልደቱ ግን ጊዜም አላስፈልገው ዘመንም አላስፈልገው። ምክንያቱም ሰው በማያውቀው ህሊና ነው ያ ግብር የተፈጸመው ማለት ነው። ልጅ ነው ሳይወለድ የነበረበት ጊዜ ግን የለም። ልጅ ነው ኋላ ግን አባት ሆኖ ይኖራል ብለንም አናመሰጥርም። ምክንያቱም እቺ የግብር ናት እንጂ ክብርን የምትቀንስ አብ ወልድን የወለደበት ወልድ ከአብ የተወለደበት ባህሪያቸው አሐቲ ባህሪ ናት። ስለተለያየ አይደለም። አብ ወላዲ ወልድ ተወላዲ የሆነው ማለት ነው። ውሳጣዊ ግብር ነው። ይሄንን የሚያውቀው ደግሞ ራሱ ነው። መለኮት ሰረሁቅም ከሃ ይላል። መለኮት እንደውም ሊቃውንት አባቶቻችን ምንድነው የሚሉት? ስንኳን እስቅድመ ስጋው የነበረው በስጋ መገለጹን እንኳን በስጋ እንኳን መገለጡ እንኳን ወአስተርእዮቲሂ ለነ በስጋ ይትከሃለነ ናእምሮ ዘከመድልወቱ ወባቱን ተከፎ በሃይማኖት ስንኳንስ ቀዳማዊ ልደቱን ቀዳማዊ ህላዌውን ቀዳማዊ መኖሩን ቀርቀው ማን ገልጸውም ይላሉ። ለምን ወበከመ ተወልደ እምዘራ ዳዊት እግዚአ ዳዊት ውእቱ ከዳዊት እንደተወለደ እግዚአ ዳዊት ነው፣ የዳዊት ፈጣሪ ነው። ወበከመ ርህበ ከማሁ አጽገበ ርሁባን ራበኝ ይላል። እዚህ ጋር ደግሞ የተራቡትን ሲመግብ እናያቸዋለን። ወበከመ ጻማ ከማሁ አስተየ ሰባ ከብካ አምላክ እሱ ምን ያደርጋል? በሰርግ የተሰበሰቡትን ሰዎች ውሃን አይደለም፣ ይሄ ከአይምሮ በላይ ነው። ስለዚህ ትናንት እንዴት ነበር ብንል ዛሬ እንዳለው በአብ ልብነት ያለ በወልድ ቃልነት መንፈስ ቅዱስ ሕይወትነት በአንድ የሚጾር አንድ እግዚአብሔር ብለን የምናምነው ነውና ዛሬ እንዳለው ነው። ምክንያቱም እሱ ዛሬ መጣ እንልም ትናንትናም ያለ ነው። ቅዱስ ዮሐንስ በወንጌሉ ሲነግረን በመጀመሪያ ቃል ነበረ፣ ቃልም እግዚአብሔር ነበር፣ ያ ቃልም በእግዚአብሔር ዘንድ ነበር፣ ያ ቃልም እግዚአብሔር ነበረ ይላል። የቀዳማዊ ነው። ወቦቱ ሁሉ ኮነ ወዘንበሌ ውስጥ አልቦ ዘኮነ ሁሉ በሶ የሆነ አለ። ሁሉ በሶ የሆነ ማለት ፍጥረት መፈጠሩን ብቻ አይደለም የምናስበው እግዚአብሔርነትን። ምክንያቱም ሊቆ አባ ሳዊሮስ ሲናገር ምንድን ያለው? እኔ እግዚአብሔርን ባልኩ ጊዜ እብል በእንተ አብ ወእብል በእንተ ወልድ ወእብል በእንተ መንፈስ ቅዱስ። ስለ እግዚአብሔር ስናገር ስለ አብ ስለ ወልድ ስለ መንፈስ ቅዱስ እያልኩ ነኝ። አንድ እግዚአብሔር እያመለኩ ነው። ለየ ቃል የለው። ለዚህ ቃሉ ወልድ ነው። ወልድም የራሱ ስም አለው፣ የራሱ ግብር አለው፣ የራሱ አካል አለው። ለዚህ አብ ለወልድ ልብ ሲሆን ወልድ ለአብ አካል ሲሆን አብ የራሱን አካል ሰብስቦ ወይን ጠቅሎ ደርቦ ወልድ ላይ አድሮ አይደለም። ወልድም እንዲህ አይደለም፣ በህልውና ነው። እንዲህ ስንል ግን አብ ባለበት ወልድ አለ፣ ወልድ ባለበት አብ አለ። ይሄ ያለው አብ አሐተ ሰዓተ ወይ ከመቅጽበተ አይን የቤተ ክርስቲያናችን ሊቅ ሲናገር ምን አለ? አብ ያለ ወልድ የኖረበት ዘመን የለም። ዘመን እንኳን አይደለም የአይመኖር አይችልም። ቃሉ ወልድ ስለሆነ ማለት ነውና ወልድ ልጁ ነው። ግን ልጅነቱ ከዚህም በፊት ነበረው። ኋላ ይቀማል፣ ኋላ ደግሞ ወደ አባትነት ይቀየራል ማለት አንችልም። ምክንያቱም ይሄ ነገረ መለኮት የወለደው
በዘመን ስላረጃ አይደለም አባትም የተባለው። ወልድኒ ይፈልስ ወልድና ሀባ ደግሞ አምላክ ነው፣ ሁሉን ይችላል፣ ሁሉን ያውቃል፣ ቀዳማዊ ቀዳማዊ ነው። ነገር ግን ይላል መጽሐፉ ምክንያቱም የነሱ አባትነትና ልጅነት እኛ በመናስበው እኛ በመንወስነው እኛ በመናውቀው ዕውቀት አይደለም። ልደቱን አለ ቀዳማዊ ልደቱን አመስጠሮ ሚስጥር አደረገው አለ። ይሄ ከአይምሮ በላይ ነው። ዳሃራዊ ልደቱን ግን አመንከሮ ማለት እጹብ እንዲብንላለን ተወልዷል የምንለው ግን ቀዳማዊ አምላክ ነው። በጨርቅ እየለበሰ ነው ጡት እየጠባ ነው እንላለን። ነገር ግን ሰማይን በከዋክረቀ ለሁሉ ምግብን የሚሰጥ እሱ ነው። እንዲህ ያለው አምላክ እጹብ ነው የምንለውና ያን ተወለደ ነው የምንለው እንጂ በዚህን ሰዓት ተወለደ እንዲህ ተወለደ አንልም። ዮሐንስ አፈወርቅም የነገረን መወለዱን እናምናለን እንናገራለን፣ ግን እንዴት እንደተወለደ አንዱና መርምሮ ሊያውቅ ቀርቶ ሊረዳ ቀርቶ የራሱን እንኳን የጸጉሩን አበቃቀል የአይኑን ርቀት አረዳድ ከተመገበ በኋላ ሰውነቱ ጋር እንዴት ተሰራይቶ ስለዚህ ይሄ እጹብ ነውና ከአይምሮ በላይ ስለሆነ ወልድ ኢየሱስ ክርስቶስ ትናንት እንዴት ነበር ቅድመ ሥጋዌ ለሚለው ዛሬ እንደሚኖረው ነው። ለወደፊቱም እንዲሁ ጸንቶ በልጅነት ነበር። ቀድሞም ደግሞ ሁለተኛ ላይ በቃልነት ነበር። ልጅነት ስመ አካል ነው። ቃል የሚለው ደግሞ ስመ አንድ ገዢ አለ፣ አንድ ፈጣሪ አለ። ነገር ግን ሶስት ግብር አለ። ሶስት ግብር የምንለው ግን ይሄ ግብሩ አፋዊ ግብርና ውሳጣዊ ግብር ነው። ማንም የማያውቀው ማንም የማይደርስበት ነው። አፋዊ ግብር ላይ የሚደረገው የሚሆነው ግን በፍጥረት ላይ በሚከናወነው ነው። በአፋዊ ግብር አንድ ናቸው። ዓለምን በመፍጠር ዓለምን በመመገብ ዓለምን በመግዛት ዓለምን በማዳን በሁሉ በኋላም በማሳለፍ በዚህ አንድ ናቸው። ስና ለወልድ ልባቸው እሱ ነው። አብ ሲወልድ ቃሉ ወልድ ነው። ይሄ ከአይምሮ በላይ ነው። ምክንያቱም ወልድ አልኖረም የምንለው ማለት ነው። ይሄ ከአይምሮ መንፈሳዊ ነገር እስከሆነ ድረስ ቅድም እንደተናገርነው እንደው እሱ ባወቀው ልቦናችን ላይ እያመጣ ፍቅሩን እየሳለልን በሃይማኖት የምንቀበለው ነው እንጂ ልንመረምረውና ልናውቀው አንችልም። ስለዚህ ወልድ ተወልዷል፣ ግን ከወይነቱ ቃል ነው። ለአብ ቃሉ እሱ ነው። አብ የራሱ አካል አለው፣ ግን ሌላ ቃል የለውም። እሱም ቃል አለ፣ እሱም አካላዊ ቃል ነው፣ የሆነ ቃል አይደለም። አካል ያለው ቃል ነው፣ አካላዊ ቃል ነው። ስለዚህ የራሱ አካል አለው፣ የራሱ መልክ አለው፣ የራሱ ገጽ አለው። ግን አካል አለው እንኳን ስንል በእኛ ሕሊና የሚታሰብ አይደለም። ምክንያቱም መለኮት ነውና መለኮታዊ አካል ነው። ይሄ መለኮታዊ አካል ቦታ የማይወስነው ነው፣ የማይወሰን ነው። ረቂቅ ነው፣ ረቂቅ አካል ነው። የማይታይ ነው፣ የማይታይ አካል ነው። ዘላለማዊ ነው፣ ዘላለማዊ አካል ነው። ስለዚህ ሶስት ቦታ ነው ሊገለጽ ነው እንዳንል መለኮታዊ አካል ነው፣ ረቂቅ አካል ነው፣ የማይታይ ነው። እንደውም ዮሐንስ አፈወርቅ ይሄ እጹብ ሲሆንበት ምን አለ? የአውራ ጣቱ እንኳን ዓለምን ይመላል አለ። ዓለምን እንኳን መልቶ ነው የሚታየዋል። እሱ እንደውም የተናገረው በዓለም ላይ ያለውን ለመናገር ነው እንጂ አፋአም ዓለም ነው አውራ ጣቱ እንኳን ማለት ነው። ስለዚህ አካል አለው እያልን ይሄም አካሉም ከአይምሮ በላይ የሆነ ነው። ዓለማዊ አካል የማይወሰን አካል የማይሞት አካል ነውና ይሄ አካል ግን አካላዊ ቃል ብለን እንለዋለን ማለት ነው። ይሄ አካላዊነት ቃሉ ዛሬ ስጋ ለለበሰው እንኳን ያ ቃልነቱ አልተለወጠም። ክርስቶስ እዚህ ምድር ላይ ሲገለጽ ያ የትናንትና ማንነቱ አልተነሳው። አካል የሰላም ባህሪው አደረገና አንድ ግብር ሆነና ያ የተወለደው አካላዊ ቃል ከመቤታችን የተወለደው ወልድ የአብና የመንፈስ ቅዱስ ቃላቸው ነው። ዛሬም ቃል ነው። ምክንያቱም ቅድመ ዓለም የወለደውን አብ የወለደውን እመቤታችን በስጋ ወልደዋለች። እመቤታችን በስጋ ስትወልደው አባ ጊዮርጊስ ሲነግረን ዘኢዚአሁ ስጋ ቅድመ ዓለም አብ ወልድን ወልዶታል በመለኮታዊ ግብር። እመቤታችን በስጋ ወልደዋለችና በስጋ ይሄ አንድ አካል አንድ ባህሪ ሲሆን ይሄንን ከአካላዊ ቃል ጋር ሲዋሃድ ስጋ የአካላዊ ቃልን ገንዘቡ አድርጓል። ቀዳማዊነትን፣ አምላክነትን፣ መለኮታዊነትን ይሄን ገንዘብ አድርጎታል። ስለዚህ ያ ገንዘብ ሲያደርግ ለስጋ ከእመቤታችን ለተነስባቱ ነው። ይሄ ታዲያ እንዲህ ሲሆን የወልድን ገንዘብ ካደረገ የወልድ ከዊንነት ቃል ነበርና የወልድ ከዊንነትን ቃልነትን ስጋ ገንዘብ አደረገ። ለአብና ለመንፈስ ቅዱስ ቃላቸው ነው። ትናንትናም እንዲህ ነው፣ ዛሬም እንዲህ ነው። ያስተማሩን አባውም ያስተማሩን አስተምሮ ነውና በቃልነት ተወለደ ብለን እንናገራለን እንጂ እንዲህ ተወለደ ብለን የምናብራራው መንገድ የምንገልጽበትም ኃይል የለንም። በሃይማኖት የምንቀበለው ነው። እንደውም ሊቃውንት አባቶቻችን አምስቱ ሃይማኖት ሚስጥሩን እነዚህም በይዘታቸው ከሶስት ይከፍሏቸዋል። ሚስጥረ ሥላሴንና ሚስጥረ ሥጋዌ ነገረ መለኮት ብለው ማለት ነው። ይሄ ነገረ መለኮትን የምናምነው ነው የምንቀበለው ነው እንጂ ተሳትፎ የለንም። በዚህ ላይ የራሱ መንገድ አለው።
የምንቀበለውም ስጋና ደም የሱ ነው። ነገር ግን በዚያ ላይ እኛ ተሳትፏለን። እንደ ተጠመቀ እንጠመቃለን፣ ስጋው ደሙንም እንቀበላለን። ሚስጥረ ትንሣኤንም በኋላ እንጠብቃታለን። ተነስቷል ብለን እናምናለን፣ እኛም እንነሳለን፣ ተሳትፏለን። እዚህ ሚስጥረ ሥላሴ ትምህርት ነው። ይሄ ደግሞ ማመን የምንችለው በመጀመሪያ ልቦናችን ለሱ ስንሰጥነት ያችን የተፈጠረችን ስጋ ለመናገር ነው ይሄን የምንለው። እንዲሁም ደግሞ ከሰማይ ያልወረደ ስጋን ይዞ አልመጣም ከላይ አላመጣም ለማለት ነው ይሄን የምንናገረው። ነገር ግን የሞተን ስጋ ሳይሆን የተዋሃደው የሚሞት ስጋ ነው። የተፈጠረን ስጋ ተዋህዷል፣ የሚፈጠርን አይደለም። በስጋ ተፈጠረና በስጋ ታመመ። በጣም ሰማይና ምድር ስለሆነ ማለት መታመም፣ መራብ፣ መድከም፣ መሞት በአንድ ግብር በአንድ አብ የተፈጠረውን ፍጡር ገንዘቡ ስላደረገ በስጋ ተፈጠረ ብለን እንናገራለን። ስለዚህ አራተኛ ከሆነ ይሄ የማያስፈልገው ይሄ አስተምሮ የማያስፈልገው ነበር። ይሄ አካላዊ ቃል እንዲህ ነው ወልድ እንዲህ ነው የሚለው ነገር አያስፈልገውም። ምክንያቱም አራተኛው ለሆነ አካል ነበር የሚነገረው። አካል አራተኛ ለሆነ አስተምሮ ወይንም ግብርና ባህሪ ነበር የሚነገረው። ሎቱ ስብሐት በቤተ ክርስቲያናችን አስተምሮ ግን ይሄ የለም።